ሄሎ 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 ሰላም ነው በያላችሁበት ሰላማችሁ ብዙ ትመስገን። እንዴት ናችሁ? በዓለም ዳርቻ ላይ ወንድሞቻችን ሁሉ ሰላም። እንግዲህ ዛሬ በአዲስ ቪዲዮ ተመልሰናል። እንግዲህ እንደምታውቁ ሩታና አብርሽ ተገናኝተው ነበር። ነገር ግን ጋሽዬ የሚባለው ሰውዬ ለብቻቸው ጥሏቸው ሄዶ ነበር፣ ያው እንዲነጋገሩ ችግራቸውን እንዲፈቱ። ነገር ግን ሩታ ሰቅሰቅ ብላ ነው ያለቀሰችው። ምክንያቱም ሊያወራኝ አልቻለም፣ ጥሎኝ ሄደ፣ ጥፋቱን ማመን አልቻለም ነው የምትለው። ነገር ግን እሱም ሰው እንደገደለ አይነት ነገር ነው እየታሰብኩ ያለሁት የሚለው። እሷ ግን በፍጹም ስህተት እንኳን ማመን አልቻለም። እንዴት ነው እንደሚንቀጥለው ነው ያለው። ቢኒ ግን ይዘንሽ እንሂድ ወደዛው እያለ ነው ወደ ታጅራ። ነገር ግን ጋሽዬ ትልቁ ሰውዬ ማለት ነው በፍጹም ልትሄድ አይገባም፣ ያው የኔ መምጣት ነው ሊያስለቅሳት የቻለው ብሏል። እሷም እንደዚህ አይነት ነገር እያለች ያለችው ጥፋቱን እያመነ አይደለም፣ ጭራሽ ምንም ነገር እንዲያጠፋ እየተሰማው አይደለም አብርሽ። ነገር ግን እንዴት ይሆናል በቀጣይ የምናየው ይሆናል። ነገር ግን ነገሮች ሁሉ ተከብዶባቸዋል። ሊታረቁ የሚመስለው አይነት ነገር አይደለም። ነገር ግን ትልቁ ሰውዬ ከመጣ በኋላ ይታረቃሉ የሚል ግምት ነበረው አብዛኛው ሰው። ነገር ግን ሁለቱ ልጆች ግን ጭራሽ እልክ የተጋቡ ይመስላል። እልክ ምንም አይሰራም። ተነጋግሮ ችግሮችን መፍታት ሲገባ እሱም እልክ የያዘው ይመስላል። እሱም ስቅስቅ ብላ አልቅሳለች። መሆን ያለበት ተነጋግሮ ችግሮችን መፍታት ነው እናስባለን። ነገር ግን እሱም እልክ ይዞታል፣ እሷም እልኸኛ ናት። ነገሮችን ከመሰረቱ መጀመሪያ መፍታት እየቻለ ነው። እንዲህ አይነት ውስብስብ ነገር ኮምፕሌክስ የገቡ ተመሽ አንዱ በሱ ኬዝ ነው። ኤኒዌይ እስኪ ቪዲዮውን የነበረው ሁኔታ ሰውየው ምን አነጋገራቸው፣ እሷስ ምን ተሰማት የሚለው ቪዲዮውን ሚሰጥ በይ በቃ ተይ። አሁን እሷ ለኔ ብላ አሁን የኔ እንትን ይዟታል ታውቃለህ? አይደለም በንድ ይሄማ እኔ እኔ ማስብበታለሁ። እኔ ራሴ የምናገረው ነገር አይደል እንዴ? ታልቀሽ ሩታ በቃ ታልቀሽ ቶ በቃ እኔ ምልሽ በቃ ትቻለሁ። የተወሰነ ጊዜ አንቺ እንትን በይ አለኝ ጊዜ አለ፣ አስቢበት። አንቺም ሳትጨናነቂ መሳቲ እሱም ያስብበት። የሱ ነገር ብዙም እንትን አላለኝም። እሱም ያስብበት ብዬሻለሁ። ቅድም ያልኩሽ ነገር ደግሞ አለ፣ ግን ተምሮበታል። በደንብ ነው ተማረው። እግዚአብሔርን ውስጡ ግን በደንብ ተምሯል። ግን የእንትኑስ ነገር ይቆይ። አንቺ ለኔ ብለሽ መጨናነቅ አትችይም። አሁን በቃ አትጨናነቂ። ፍሪውኝ ውስጥሽ ፍሪው። ምን ልለው ነው እኮ ነው ገብቶሃል ቢኒ? ምን ልለው ነው? ከዛ እኔን አገናኛለሁ አስታርቃለሁ ብሎ እኔ ከዚህ እስከ በራፍ አልመሰለኝም። አላልኩሽም እንዴ? አልመሰለኝም። ይሄ ነገር ግድ የለም ሩታዬ ምን ብሎሽ ነው? ቆይ ንገሪኝ። ቶ በቃ ለአሁን ውስጧ እንትን አላት። ከዛ ከቡታጅራ መጥቶ ለምን እኔ አሁን ለኔ ብሎ መጥቶ ታይቻለህ። ሰላም ይወርዳል። እግዚአብሔር አምላክ ሰላም ያወርደዋል። አንቺም አስቢበት፣ አንቺም እረፍት አድርጊ። ሰላም ለምንድን ነው የምነሳችሁ? ሰላም አልነሳሽም። እኔ ግድ አሁን መግባት አለብሽ፣ ማስታረቅ አለብኝ። ሰብሬን ቤት አግብቼ አስታርቄ ጥሬ በጥሬ አሁን አልበሰለ ነገር ጥሬ በጥሬ አይቻልም፣ አይሆንም። በቃ አታሳስብሽ። በቃ ግድ የለም እኛ የለንም እንዴ? ቢያንስ ሰው ራስ መንገድ ላይ ይሄንን ያስለቀሳት ነው የምልህ። እየነገርኩህ እኮ ነው ጋሽዬ፣ እኛ ጋር ደውልም መንገድ ላይ ለምን እንደዚህ እየነገርኩህ ነው። የኔ ነገር ብሶት ሆኖባት ነው። አስሬ ነው የምነግርህ። አንተ እያወራሁ እኮ ነው። የኔ ነገር ብሶት ሆኖባታል እያልኩህ ነው። ሌላ ነገር አይደለም። በቃ እኔ አግኝቼዋለሁ። ሌላ ችግር ካለ አውሪኝ፣ ንገሪኝ። ያለሽ ነገር ተናገርሽ ነገር አዎ የተናገርሽ ነገር ካለ ንገሪው። አልተናገራትም። የኔ ነገር ነው። እናንተ ስትሄዱ አውራት ብላችሁት ነበር። አዎ በቃ ምንም ማለት እና አሁን እኔ ስሄድ የሚፈልገው ነገር ካለ ብዬ ትንሽ ጠበቅኩት። ትመስለኝ በቃ ሄድኩኝ። አለ አንድ ምክንያት አለ አንድ ተጨባጭ ነገር ይሄዳል።
አሁንም እኮ እሱ ምንም ጥፋት እንደሌለበት ማለት ጋሽ ስለተጫወቱ እሱ የሚለው እንጂ አሁንም እኔ ምን ጥፋት አሁን አብሬ ያለ አጠገባችን ጥፋቱ ሊገባው ቀርቶ ጭራሽ እኔንም የእሱ ጥፋት እያለ እኔን ለመውቀስ ማለት ከዚህ በላይ ጋሽ መፈጠር ነበረበት ማለት ነው። አንቺም የህሊና እረፍት ይኑርሽ። አሁን አታልቅሽ ነው ማለት ጥፋት የሚሆነው ወይ ሰው ሲገደል ነው ሌላ ነገር ሲፈጠር ነው። በቀደም ተናግረ አሁን እኔ ልቆጣሽ ነኝ። በልጅነታችሁ ትዳር ይዛችሁ ከትናንት ወዲያ መቼ ተናግሬዋለሁ። በልጅነታችሁ ትዳር ይዛችሁ እንትን ያዘ ወርቅ ያዘ እንትን ሆናችሁ በቃ አላወቃችሁበትም። አያዙም አላወቃችሁበትም። የትዳሩም ሁኔታ አላወቃችሁበትም። በቃ ዝም ብላችሁ ያንከባልላችኋል። አላወቃችሁበትም ብዬዋለሁ። በቀደም ብያለሁ። በቃ አንቺ አሁን ማልቀስ ነገር እንትን ይበል። እኔ ውስጤ አይጎዳም። እኔ ውስጤ አንቺ ደስ ባለ ሰዓት እደውላለሁ፣ እንገናኛለን። እደውላለሁ፣ አገኝሻለሁ። እንዴት ነው ሰላም ነሽ እላለሁ። አሁን አንቺ አገግሚ፣ ሰላም ሁኚ። በቃ ሰላም ብቻ ይውረድ ውስጣችሁ ላይ ሰላም ይኑር። አንቺም ደግሞ እረፍት አድርጊ፣ አስቢበት። እኔ እሱም ባገኘሁት ቁጥር እኔ በሚናገረው ቃላት ራሱ በተግባሩ ብቻ አይደለም በሚናገረው ቃላት ራሱ ሁሌ ሰብሮኝ ነው። እኔ ነግቼበታለሁ። ለዛ ነው እኔ በቃ ብቻዬን የኔ መንቀት አይበቃሽም? ማረፍ እፈልጋለሁ። እሺ ከቡታጀራ ያመጣሁት ነገሮች እንዲስተካከሉ ነበር ሩታ። በቃ ነገሮች በዚህ ልክ ከሆኑ ታዩ እኮ በቃ አንቺ ረፍት አድርጊ። ብሶተኛ አትሆኑ። ለምን ልጄ አንቺ ካለሽልኝ ሁሉ ነገር አለኝ። አንቺ ኑሪልኝ፣ አንቺ ብቻ ኑሪልኝ፣ አንቺ ሰላም ሁኚልኝ፣ አንቺ ብቻ ሰላም። አንቺ ሰላም ከሆንሽልኝ አብርሃም ነው፣ አብርሃም ሰላም ከሆነ አንቺ ሰላም ነው። ሰላም ብቻ ሁኑልኝ እንጂ ነገም አልመሸም፣ ነገም ይነጋል፣ ከነገም ወዲያ ይነጋል፣ ከነገም በስቲያ ይነጋል። ሁልጊዜ ይመሻል፣ ይነጋል። እንገናኛለን። ነገ ሌላ ቀን ነው አይደለ እንዴ? ዛሬ ፍጪው፣ ዛሬ ተፈይቶ፣ ዛሬ ተቦክቶ፣ ዛሬ ይጋገር አይቻልም። ይሄን ያህል ብሶት እንዴ? ይሄ ውስጥሽ ሳይፈቅድ ነው። እኔ ላግኝ ውስጥሽ በቃ እኔ ነገሩን ላየው ነው እንጂ ነገሩን ድብዬ ላየው ነው እንጂ ዛሬ ብቻ ይዤሽ እሄዳለሁ አይደለም። በቃ ሰላም ይሁንልን እንጂ ችግር የለም። በቃ አታስቢ። እኔ ደህና ሆንኩኝ ብዬ ሰጋኝ። በቃ ውስጥሽ ረፍ። እኔ ልረፍ ከቤተሰቤም ጋር ልረፍ ጋሼ። ችግር የለም። ይቅርታ በጣም ጋሼ። አንቺ ኑሪልኝ በጌታ ስም ይቅርታ በጣም። እኔ የምፈልገው እኮ አንቺን ነው፣ እሱን ነው፣ ሰላማችሁ ነው የምፈልገው። ሰላም ካሌለ ህመም ካለ በሽታ ካለ ቢታረቁ ምን አደርጋል? ሰላም ቢሆን ምን አደርጋል? ውስጥ ሰላም ካልሆነ ሰላም ከሆነ የውስጥ ህመም ሁሉ ደህና ሆኖ የውስጥ ህመም ሁሉ ድኖ ነው እንጂ ሰላም የሚሆነው። ውስጥ ላይ ህመም እያለ መዳናን መታረቅ አለ፣ ሰላም አለ። ውስጥ ላይ ህመም እያለ አይደለም። ይሄ አይደለም። አስቢበትና ነገ አስቢ፣ ከነገ ወደ አስቢ። እኔ እስከዛም ከፈለኩም ሄጄ እመጣለሁ። ቡታጀራ ማለት ከዚህ እቃ ይዘን እንሄዳለን፣ አዳራችን እንሄዳለን። ከፈለግ አዳር እመጣለሁ። አሁን ብዬሻል፣ እኔ እያት ሄዳለሁ። እሺ ግድ የለም። እኔ እዚህ ልሁንና እረፍት ላድርግ። ማድረግ ያለብን መንከባከብ ያለብን ነገር እናደርጋለን። ሩታ አይደለም ቢኒ፣ እኔ እዚህ ዝም ብዬ ባርፍ ይሻለኛል። ከቤተሰብ ጋር ሆኜ ባርፍ ይሻለኛል። እናንተም በቃ ወንድሜ ነቢኒ፣ አንተም ጋሽ የዋሸሽን እኮ እንደዛ ስትታመሚ እኮ ማንም የመጣ ሰው አልነበረም። እና አቤልና አንዋር ነው የመጡት። አዎ ቪዲዮ ላይ መግባት ማይፈልግ እኮ ሰው አለ ቢኒ። ምን አለ መሰለህ፣ ሁሉም እንደ እንትን ማለት አይደለም። ቪዲዮ ላይ መግባት አይፈልግም። እኔ አቤል ጋሽ እየዋሸች ነው። አሁንም ማንም እንደሌለሽ እየተረጋጋለ ለምን አቤል ተናግሯል። ማንም ስለሌለ ነው አርጋ ይደውልልኝ ይላል። እሱ እኮ ከኔ ፋሚሊ የሚያውቀው የለም። ማንም ስልክ አያውቅም፣ የኔን ብቻ ነው የሚያውቀው። እና በሱ በኩል ደግሞ ሊመጣለት የሚችለው አንዋር ነው፣ አለቀ። ከዛ ውጭ ግን ቪዲዮ ላይ መግባት የማይፈልጉም። በዛ ሰዓት ደግሞ መድኃኒት ምናምን ለመገዛ ሰዓት ዞር እያሉ ነበር። እንዳያችሁት ይመስላል። ነገሮች የተካበዱ ይመስላል። ሲበቀጣይ ሰው ያሳርቃል። ውስጥባቸው ይሄዳል። 300 ወስናለች። አብርሽ ድጋሚ ያገኛታል ወይስ አብርሽ ተመልሶ ወደዛው ወደ መጣበት ተመልሶ ይሄዳል የሚለውን የሚጠበቅ ነው። እንግዲህ ቪዲዮ ላይክ እና ሰብስክራይብ ማድረግ እንዳይረሳ። በያላችሁበት ሰላማችሁ ብዙ ይበል። ዛሬ እንግዲህ ያለን ቪዲዮ ይሄን መስሎ በቀጣይ
አይ እስከ ገና ሰላማችሁ